ቀጥታ ወደ ኮሎኔል መኮንን ተስፋ አልፋለሁ። ጤና ይስጥልን መኮንን። ጤና ይስጥልን ሽሎሞ፣ እንደምን ዋላችሁ? እንደምን አለ? እንዴት ሰነበትክ? ሰላም ነን። ትቦይስፋ። ጤና ይስጥልን አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ኮሎኔል መኮንን። መልካም። ጤና ይስጥልኝ ተስፋዬ። አቶ መኮንን እስቲ የመጀመሪያውን ጥያቄ ልጠይቅ እና ቀጥታ ወደ ሊባኖስ ነው የምወስድህ። አሜሪካ የእስራኤል ሀገር መንግስትና እጅና እግር ካሰሩ በኋላ በሊባኖስ ላይ የሰሜኑ አካባቢ ዋጋ እየከፈለ ነው። ሂዝቦላ ደግሞ የሚደረገውን ሰላም ለማንደፋረስና ለማቋረጥ ሌት ተቀን እየሰራ ነው። የኛ ወታደሮች እና የኛ ዜጎች ዋጋ እየከፈሉ እንዴት ታየዋለህ? ማንን እንዳሰረው መረጃም ማስረጃም የለኝም። እኔ ነው ያልኩ። አንተ ሊኖር ይችላል። ሆኖም ግን በደቡብ ሊባኖስ መከላከያ ባለባቸው ቦታዎች ላይ አንዳንድ ፈተናዎች እየገጠሙት ነው። ይህንን ፈተናዎች የመቋቋም ግዴታው የመከላከያ ነው። በዛ አካባቢ ያሉ ወገኖቻችንም ደህንነታቸውን የመጠበቅ የመከላከያ ሙሉ መደበኛ ስራው ሊሆን ነው። መከላከያ እንደ መከላከያ ምን ጊዜም ሀገርን ለመታደግ ዝግጁ ነው። ሙሉ ትጥቅ አለው። ግን ዞሮ ትዕዛዝ የሚቀበለው ከእስራኤል መንግስትና ከእስራኤል ካቢኔ ነው። መከላከያ ተዋጋ ከተባለ ያው ፕሮግራም ነድፎ ማቅረብና አቆም ሲባል ደግሞ ማቆም እንጂ ሌላ የሚያደርገው ነገር የለም። ግን አሁንም ቢሆን መከላከያ ባለበት ቦታ ያው ቢጫ መስመር አለ። ከቢጫ መስመሩ የሚያልፍ እየተሸኘ ነው። በዛ አካባቢ መቅረብ አይቻልም ስምምነቱ እንደሚፈቅደው። እነሱን የሚወጋም ከሩቅም ሆነ ከቅርብ ከታየ ከተደረሰበት እየተደመሰሰ ነው። ይህ በቂ ነው ካልከኝ በቂ ነው የሚል አቋም የለኝም። ምክንያቱም በሰሜን በኩል በአሁኑ ሰዓት በሰሜን ሀገር ሰፈሮች ሙሉ መደበኛ ስራቸውን አይሰሩም። ትምህርት ቤት ግማሾቹ አልተመለሱም። ትልቅ ስጋት አለባቸው። ይህን ስጋት ለማስወገድ ግን እንደሚመስለኝ ከሆነ ድርድር እየተደረገ ነው። እንደምታውቀው እኔም አንተም እንደምናየው በመስኮት በቴሌቪዥን መስኮት በሊባኖስ ሀገር ትልቁ ውዥንብር አለ። ናይም ካሰም አንዋንን ወይም የሊባኖስን መሪ ፕሬዚደንት እያስፈራሩት ነው። ምንም አይነት ሰላም አንፈልግም እያሉ ነው። ለጊዜው እንደሚመስለኝ ከሆነ ትራምፕ ለእስራኤል መንግስት ትንሽ ታገሱን፣ የሊባኖስ መንግስት እንደ መንግስት ይፈልጋል፣ ቴሮሪስቱ ግን ትጥቁን መፍታት ስለማይፈልግ ነው ሁሉ የሚያደርገው፣ የኢራንን ተልእኮ ለመቀበል ነው ሲሉ ያስተላለፉትን መልእክት መንግስት እዚህ ላይ እኮ አቶ ኮሎኔል መኮንን እዚህ ላይ ችግሩ ምን መሰለ? በእርግጥ ትራምፕ እኛ ጦርነቱን እንድናቆም አዟን ታዛዥ ሆነናል ማለት እንችላለን። ከዛ ውጭ ደግሞ ጦርነቱን ማዘዝ ብቻ ሳይሆን በተለይ ቤሩት ላይ አሁን የሂዝቦላ ወንበዴዎች የሂዝቦላ ቴሮሪስቶች ተመልሰው ቤሩት ውስጥ ገብተው እዛ ስራቸውን እየሰሩ ነው ያለው። ምክንያቱም ቤሩት እስራኤል እንዳትጎዳ ተጠይቃለች። ስለዚህ አሁን ያለው ፊልማ ደቡብ ሊባኖስ አካባቢ ቢሆንም የኛ ኃይል ከብዙ ኪሎ ሜትር ወደ ውስጥ የገባና ቦታውን እየተቆጣጠረና እያጸዳ ቢሆንም አሁን ለጊዜው ግን የኛ ወታደሮችና የኛ ዜጎች ዋጋ እየከፈሉ ነው። ስለዚህ እስከ መቼ ነው ጥያቄ? እስከ መቼ የሚለውን እኔ እስራኤል ሀገር አንድ ጀግና ጄኔራል፣ አንድ ጀግና ፖለቲካዊ ካለ የሚያውቅ ካለ መስማት እፈልጋለሁ። እንደምታየው ሁሉም ነገር ችግር ነው። የአሜሪካ መንግስት የራሱ ሆነ ችግር አለበት። እንደምታውቀው በኢራን በኩልም ድርድሩ በሰላም እየሄደ አይደለም። የኢራን መንግስት ወንበዴ ሲፍታ አገሩን እየበደለ ስምምነቱን አልቀበልም እያለ ነው። ለአደራዳሪዎችን ያስቸገረ መንግስት ነው። ለዛም ነው ሂዝቦላ የኢራንን እምቢ ማለት የኢራንን ተላላኪነቱን ለመፈጸም
በሊባኖስ ላይ የሚያደርገው ተጽዕኖ ትልቅ ነው። ሆኖም ግን እንደሚመስለኝ ከሆነ በአሁኑ ሰዓት እስራኤል እንደ ሀገር እንደ መከላከያ ትራምፕ ያደረገውን ውለታ ክደን እሱ ያለውን ነገር ለመቀበል ትንሽ ከበድ ይላል። ምክንያቱም አሜሪካ በአሁኑ ሰዓት ሙሉ ጦርነት የከፈተችው በኢራን ላይ እስራኤልን ለመታደግ ነው። ይህ ጦርነት የእስራኤል እንጂ አሜሪካም አልነበረም። ስለዚህ አሜሪካ ገብታ በእኛ እጣ ፈንታ በኢራን ላይ ኡራኒየሙ እንዲወድቅ፣ ሚሳይሎቹ እንዲወድሙ፣ ስምምነቱ እንዲኖር የምታደርገውን ትተን እኛ አይ ትራምፕ የሚለውን አንቀበልም ብሎ በሊባኖስ ሀገር እንደገና ተኩስ መክፈት ዓለም አቀፋዊ ሰላም እንዲሆን በሚጥሩበት ሰዓት የእሳቸው ያሰቡትን እሳቸው ያላቸውን ፕላን እንዲያውም እንደሚመስለኝ ከሆነ ትላንትና ከትልልቅ ባለስልጣናት ጋር በተለይ ከጀነራሎቹ ጋርና ጦር መሪዎቻቸው ጋር ውይይት አድርገዋል። ውሳኔውን እኔ ምንም አልሰማሁም። ቢሆን ግን እሳቸው የሚሉትን ትቶ መግባቱ ለእስራኤል ሀገር ትልቅ ጉዳት ስለሚያደርስ ለዛ መሰለኝ እንደምታውቀው እኛ ጥይት አናመርትም፣ የአየርም ሆነ አንዳንድ ተወርዋሪዎችን ከአሜሪካ ነው የምንቀበለው። እሳቸው ያሉትን ግጥቶ መግባት ግን ለእስራኤል ጉዳት ስለሚኖረው እሳቸው የሚሉትን አድርገን በአንድ በኩል እሳቸው የሚሉትን መስማት፣ በሌላ በኩል ራሳችን መከላከልና ባለንባቸው ቦታዎች ቁመን መዋጋት እንችላለን። ዞሮ እንደምታውቀው ጦርነት በጠረጴዛ ዙሪያ ነው የሚፈታው። ለዚህ ደግሞ እድል መስጠት አለብን። ኦኬ፣ አቶ ተስፋዬ ጥያቄ ለኮሎኔል መኮንን። አዎ ጤና ይስጥልኝ በድጋሚ ኮሎኔል። እንግዲህ በእውነት ሊባኖስን ባስመለከተ ያው ከሰሞኑ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለጦር ሰራዊቱ የሰጡት ትዕዛዝ አለ። ያው ከሰሜን ሊታኒ ወንዝ ጦርነቱ እንዲስፋፋ የሚል ትዕዛዝ ተሰጥቷል። ይሄ ማለት እንዴት ነው? በአሁን ሰዓት ከሊባኖስ ጋር ያለው የሰላም ድርድር በምን አይነት ደረጃ ላይ ነው ያለው? ኮሎኔል ጤና ይስጥልኝ ተስፋዬ። እንደምታውቀው በአሁኑ ሰዓት የእስራኤል አምባሳደር በአሜሪካ የሚገኘውና የሊባኖስ አምባሳደር በአሜሪካ የምትገኘው ሁለቴ ተገናኝተዋል። በሚቀጥለው የሚሆነው ግን ከጠቅላይ ሚኒስትር ቢንያሚን ኔታንያሁና ከፕሬዚደንት አንዋር ጋር በአሜሪካ በፕሬዚደንት ትራምፕ ግብዣ ውይይት ሊደረግ ነው። ይህ ውይይት ይህ መገናኘት ሰላም ያመጣል? ጥያቄ ምልክት አለኝ። ምክንያቱም በሊባኖስ ውስጥ ትልቅ የሆነ የጎሳ መከፋፈል አለ። ሺዎች የራሳቸው ትዕዛዝ የሚቀበሉት ከአያቱላው መንግስት ወይም ከአብዮቱ ወታደራዊ አካል ኢራን በሚገኘው ነው። ሌሎችም አካላት እንዲያውም በውትድርና ዓለም ውስጥ ያሉት በሊባኖስ መከላከያ ውስጥ ያሉት ከሞላ ጎደል ከ30% በላዮች ሺዎች ናቸው። የሂዝቦላም ደጋፊዎች ናቸው። ይህን ለማድረግ የሊባኖስ መንግስት እነሱን መጀመሪያ ማጥራት አለበት። ሁለተኛ እንደሚመስለኝ ከሆነ ዞሮ ሂዝቦላ ትጥቁን ካልፈታ የአሜሪካ ተሳትፎ የእስራኤል ተሳትፎና የሊባኖስ ተሳትፎ በመኖር ምንጊዜም የተፈረደበት ኃይል ስለሆነ ሊባኖስ ገብቶ ይህን ነገር ማስፈታት የኛ ነው። ልክ አዛ እንደሚደረገው ለዛ ነው መሰለኝ የትራምፕ ጥሪ። እነዚህ ሁለት ትልልቅ የሀገር መሪዎች ከተገናኙ በኋላ የት ነው የምንሄደው ይሆናል። ከሊታኒ ወዲህ ግን የሚያልፍ ማንኛውም ቴሮሪስት ወይም ቤቱ ተፈናቅሎ ዕቃ ለመፈለስ የሚመጣ በሙሉ መግባት አይፈቀድለትም። ምን አልፎ ተርፎም ደህንነት በተገኘበት ቦታና መረጃ ባለበት ቦታ በተለይ መጋዚኖች፣ የሚሳኤል ማስወራዎችና መወርወሪያዎች እየተተኮሱ ነው። ሌላም አይነት አሁን እንደምታዩት ትንሽ ድሮን ፈንጅ ጭና የምትን ድሮን በዛ በኩል ፈተና አለን። ለሱም መከላከያ መልስ እንደሚሰጥ አልጠራጠርም። ያ ካልሆነ ግን መከላከያ ካለበት ቦታ ተቀምጦ ይህን ስምምነት እስከሚፈጸም ድረስ መጠበቅ አለበት። የእነዚህ ወገኖቻችን የሰፈሮቻችን በሰሜን ያሉ ወገኖቻችን መደበኛ ስራ መመለስ አለባቸው። ትምህርት ቤት መከፈት አለበት። ልጆችም መሰቃየት የለባቸውም። የእስራኤል መንግስት በዚህ በኩል ኃላፊነት አለበት። ወደ ልመልስና ወደ ኢራንና ወደ አሜሪካ ጦርነት እንደሚመጡት መረጃዎች ከሆኑ የአሜሪካ መንግስት ትንሽ የደከመው ይመስላል። ኢራኖች አንደኛ የመሪነት ችግር እንዳለባቸውና ከማን ጋር እንደሚደራደሩ አልታወቁም። በተለይ የአብዮት ጋርዶች የስምምነቱን ወይም የሚደረገውን ድርድር እነሱ ጠልፈው እንደወሰዱት እየተነገረ ነው ያለውና
ይህ በእንዲህ እንዳለ ግን ኢራን ምንም አይነት መርከብ ቤንዚን የያዘ መርከብ ከአገሯ ማስወጣት አልቻለችም። በየቀኑ 435 ሚሊዮን ዶላር እየከሰረች ነው ያለችው። እንዲያውም እንደሚወጣው መረጃ ከሆነ ያላቸው የቤንዚን ማከማቻ ቦታዎች ሁሉ ሞልተውባቸው አሁን የሚያደርጉት ተቸግረዋን ይባላልና እነዚህ ነገሮች ተመልሰው ወደ ድርድሩ እንዲመጡ ያደርጋቸዋል። ምክንያቱም እነሱ አሸንፈናልና አሻፋሪ እያሉ ነው። ምን በዚህ ላይ በወታደራዊ ውይይታ አሁን የትራምፕ የወሰደው ውሳኔ ትክክለኛ ውሳኔ ነው ወይ ብለህ ታምናለህ ወይ? ኢራኖች ቤንዚን እንዳይሸጡ ማድረጉ ለልጅ አንተ ያልካቸው በሙሉ ዘርዘርካቸው አንተ ላይ መጨመር ማሳነስ ነው። አንተ እንዳልከው ትራምፕ ያደረጉት የሆርሙዝን ቦታ ዘግተውታል። ኢራን እንደ ሀገር በቀን ከ400 ምናምን በላይ ሚሊዮን ዶላር በላይ ትርፍ አላገኘችም፣ እየከሰረች ነው። የነዳጅ መከማቻ ቦታዎች እየፈነዱና እየፈሰሰ ነው። ኢራን ጠቅላላ ባለ ሁኔታ ኢኮኖሚካሊ ክራይሲስ እየደረሰባት ነው፣ ጉዳት እየደረሰባት ነው። እነዚህ አብዮታን መሪዎች ይህን ስምምነት አልቀበልም እያሉ በአንድ በኩል፣ በሌላ በኩል ግን ኪሳራ እየደረሰባቸው ነው። ዞሮ ይህ ትራምፕ የወሰዱት ስትራቴጂ የሚያዳክመው መኪና ነዳጅ ቀጥቶ መንዳት የማይችሉበት ድረስ እየደረሰ ነው። ስለዚህ በዛ በኩል የሚደረገው ማዕቀብ ትልቅ ተጽዕኖ አለው፣ ውጤትም ይኖረዋል። ይህ ካልሆነ እንደምታውቀው አሜሪካ ጦር ኃይል በሙሉ በመካከለኛው ምስራቅ እንዳለ ታውቃለህ። የሚጠባበቀው ግን ዞሮ ኢራን ወደ ጠረጴዛ ዙሪያ መጥታ ይህን ድርድር በሰላም ካልተቀበለችው፣ ኒውክሌሩ ካላወጣች፣ እነዚህ ፕሮክሲ የምንላቸውን መርዳት እና መደጎም ካላቆመች ዞሮ እንደምታውቀው ብዙ የአሜሪካ የጦር ኃይል መሪዎችም እንደሚሉት ለትራምፕ ማሸነፍ አለብን ስለሚሉ ትራምፕ ደረጃ በደረጃ የሚያደርጉት ነገር ስትራቴጂካሊ የተነደፈ በብዙ አማካሪዎች የሆነ ስለሆነ ይህ ዞሮ ምንም አይነት ውጤት ሊያመጣ ይችላል። ከዚህ በኋላ ደግሞ የምናየው እንግዲህ ትራምፕ ጦርነቱን አላቋረጡም። በነገራችን ላይ ጦርነቱም እስራኤልም ሙሉ ዝግጅት አላት። በተለይ በመከላከያ በኩል ትልቅ ፕላን ተነድፎ የመከላከያ ሚኒስትር የፈቀዱት ፕሮግራም አለ። ይሄን ደግሞ በኋላ እናየዋለን ማለት ነው። አቶ መኮንን መጨረሻ ጥያቄ፣ የአዛ ዕጣ ፈንታ እንዴት ነው? ከሐማስ ጋር በቃ እኛ ጠፍቷን፣ ተደምስሷን፣ ተገሏን፣ የለውም የጦር መሳሪያውን ፈትቷን እያለን ወይ ፍንክች ነው? ግን አሁን አዛ ሐማስ እየገዛ ነው እያስገዛ ነው። እንዴት ነው ከሐማስ ጋር የምንኖረው? ከሰባት ቀናት 10ኛ ወር 23 ዓመተ ምህረት በኋላ አቶ መኮንን ቀላል ነው መልሱ። አንደኛ ትልቁ ጥላታችን እንደምታውቀው ኢራን ነው። በሁለተኛ ደረጃ በሰሜን ያለው ሂዝባላ ነው። በሶስተኛ ሐማስ ነው። ሐማስ ደግሞ እስካሁን እንደምታውቀው ሐማስ እኮ ነው ይሄን ሁሉ ማት ያመጣብን። አቶ መኮንን ሐማስን ሁኔታ በጣም ወረድ አደረከው። እንዴት ነው? አላወደኩትም፣ መናቂ አይደለም። ጠላት አይናቅም። ግን ይሄ በዚህ ጦርነት ላይ ሁለት ጥይት አልተኮሰም። ሐማስ ምንም አይነት ጉዳት አላደረሰም። ምናልባት ግዛቴን አንቀሳቅሳለሁ እያለ ወታደሮችን እየመለመለ ሊንቀሳቀስ ይችላል። ወታደሮቻችን በ53% እንደያዙት ከብቻው ወጥቶ የሚገኝ በሙሉ እየተገደለ ነው የከበረ። እነዚህ ሁለት ትልቅ ኢላማዎችን ተቋጨን በኋላ መደበኛ ስራችን የሚሆነው አዛ ነው። አዛ ደግሞ አፈን ሞልቼ የምነግርህ ሐማስ እንደገዥ ነው፣ አይቀርም፣ መሳሪያውንም ይፈታል። ግን ነገሮችን በደረጃ ማየት አለብን። መጀመሪያ የምንጎዳው ምንጩን ነው። ምንጩን ካላደረቅነው ዞሮ ኢራን ናት። ኢራን ካልደረቀችና ኢራን አንድ ዕጣ ፈንታዋን ካላገኘች የሐማስ መልሶ መደራጀት ስለማይቀር ያ ከደረቀ ምንጩ ከደረቀ አዛን ሐማስን በቀላሉ ማሸነፍ ይቻላል። ለዛም ነው መሰለኝ ምናልባት ለህብረተሰቡ እንዲገባው ፈልገው ሸላላል ነው ጠላት አይናቅም። ግን ሐማስ እንደገዥ ነው፣ አዛ ውስጥ አይቀመጥም። ይህ በሶስተኛ ደረጃ የተቀመጠ ነው። አቶ መኮንን በጣም እናመሰግናለን። እንደ ሁሌውም በጣም እውቀት የተሞላበት ትንተና ነው የምትሰጠንና በጣም እናመሰግናለሁ። ደህና ቆይልን። እኔም በጣም አመሰግናለሁ። ደህና ቆዩልኝ።